መጽሐፉ ራሱ በስትክክል አላነበበው ወይም አውቆ ሆም ብሎ ዘሎታል ወይም ደግሞ በስትክክል አላነበበው እና በጣም መሰረታዊ ችግሩ የዚህ ቪዲዮ ሁሉ አጠቃላይ መሰረታዊ ችግር የሚጀምረው ይሄንን አለመረዳት ነው። ታቦት ራሱ መሰዊያ መሆኑን አለመረዳት ነው። ጭራሽ አባ ጊዮርጊስ ዘጋስጫ እንደዚህ አይነት ስነ አፈታት ራሱ ጭራሽ አይደለም የተናገሩት። ምክንያቱም ሰላማችሁ ይብዛ ውድ ኦርቶዶክሳውያን ክርስቲያኖች፣ ዛሬ በአዲስ ቪዲዮ መጥተናል። ሁላችሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሰሞኑ ጉዳይ ቀጠበብ ዘሪሁን ሙላት በታቦት ዙሪያ ያነሱት ሀሳብ አለ። እዛ ላይ ምላሽ እንሰጣለን ማለት ነው። እስከ መጨረሻ ተከታተሉ። ቪዲዮ ሰምተን ታቦቱን አይደለም መስቀሉን ነው ያወጁ። መስዋዕቱ ደግሞ በቀራንዮ በመስቀል የተሰዋ መሆኑን እያማተቡ መስቀሉን እየጠሩ በቀጥታ ጠረጴዛ ቢሉ እዛ ጋር ታቦቱን አይደለም መስቀሉን ነው። እየሰማችሁ ነው? ታቦቱን አይደለም ምኑን ነው? መስቀሉን ነው። ስለዚህ ሁሉም ይሄንን የመሰለ በጠቅላላ ጠረጴዛ የሚል በጸሎት መጻሕፍታችን፣ በቅዳሴ መጻሕፍታችን፣ በተለያዩ የአዋልድ መጻሕፍት ቢገኝ በምሳሌነት የሚገለጽ እንጂ በቀጥታ ታቦትን ጠረጴዛ ብሎ ለመተካት የተጻፈ አይደለም። የብሉይ ኪዳኑን ጠረጴዛ መስቀሉ ሽሮታል። የኛ መሰዊያ መስቀሉ ነው። ለዚህ ነው ቅዱሳን አባቶቻችን ሁሉ በእንተ ሔዋን እዚህ ጋር እንደሰማችሁት እንግዲህ ምንድነው እያሉ ያሉት? አሁን የኛ መሰዊያ መስቀሉ ነው እንጂ ታቦቱ አይደለም። ኦኬ። ስለዚህ ጠረጴዛው በመስቀል ስለተተካ ጠረጴዛ ሲል መስቀሉን እንጂ ታቦቱን አይደለም የሚል ሀሳብ እና በጣም መሰረታዊ ችግሩ የዚህ ቪዲዮ ሁሉ አጠቃላይ መሰረታዊ ችግር የሚጀምረው ይሄንን አለመረዳት ነው። ታቦት ራሱ መሰዊያ መሆኑን አለመረዳት ነው ማለት ነው። እስቲ ታቦት መሰዊያ መሆኑን ከቤተ ክርስቲያናችን መጻሕፍት የተወሰኑትን ለመመልከት እንሞክር። የመጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ስርዓትና አምልኮ የውጭ ግንኙነት የሚለውን ስለ ታቦት የሚናገረው ገጽ 62 ላይ እንዲህ ይላል። ታቦት በሐዲስ ኪዳን በቤተ ክርስቲያናችን አምልኮተ እግዚአብሔር ይፈጸምበታል። ታቦት እውነተኛው የሕይወት ምግብ የክርስቶስ ስጋና ደም የሚቀርብበትና የሚፈተትበት መሰዊያ ነው። ስለዚህ ምን የሚደረግበት መሰዊያ ነው? የጌታችን የኢየሱስ ክርስቶስ ስጋና ደሙ የሚፈተትበት መሰዊያ ነው ብሎ የቤተ ክርስቲያናችን የስርዓት አምልኮና የውጭ ግንኙነት በግልጽ እንዲህ ብሎ ይናገራል። ሌላው አባ ጎርጎሪዮስ የሸዋ ሊቀ ጳጳስ የነበሩት በረከታቸው ይደርብን የኢትዮጵያ የቤተ ክርስቲያን ታሪክ በሚለው መጽሐፋቸው ገጽ 93 ላይ ምን ብለው ይናገራሉ? በቅዳሴውም ጊዜ ህብስቱና ወይኑ ወደ ቤተ መቅደስ ሲገባ ቄሱ ስርዓተ ቅዳሴውን የሚያከናውነው ህብስቱን ስጋ መለኮት ወይኑን ደመ መለኮት ወደ መሆን የሚለወጠው በዚህ በታቦቱ ላይ ነው። የደብተራ ኦሪት ጽላት እግዚአብሔር በደመና ተከናንቦ ሙሴንና አሮንን የሚያነጋግርበት ለእስራኤል ብቻ በረድኤት የሚገለጥበት ዙፋን ነበር። ይህ ግን ማለት የአዲስ ኪዳኑ ማለት ነው የአምላክ ስጋና ደም የሚፈተትበት፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ብሉ ደሜን ጠጡ እያለ ያመኑትን ሁሉ የሚጠራበት የምህረት መስዋዕት ነው። ኦኬ፣ የምህረት ምንድነው? መስዋዕት ነው ብሎ አባ ጎርጎሪዮስ ይህንን የምህረት መስዋዕት የሚሰዋበት መሰዊያ መሆኑን አባ ጎርጎሪዮስ ይናገራሉ። ዲያቆን ሄኖክ ኃይሌ አበረታች መድኃኒት በሚለው መጽሐፉ ገጽ 30 እና 31 ላይ እንዲህ ብሎ ይናገራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስጋ ወደሙ መሰዊያ የምትለው ታቦት ማለት ነው። መሰዊያ ብላ የምትጠራው ታቦት በቅርጽም በአገልግሎትም በክብርም በኦሪት እግዚአብሔር ለሙሴ ከሰጠው ታቦት ጋር አንድ አይደለም። መሰዊያ ነው። በክብር በቅርጽ በአገልግሎት ከብሉይ ኪዳኑ ጋር አንድ አይደለም። ገጽ 31 ላይ እንዲህ ይላል። የአሁኑ ታቦት የኦሪቱን ያልመሰለው አሁን ያለነው ሐዲስ ኪዳን ላይ ስለሆነና የታቦት አገልግሎት የተለየ ስለሆነ ነው ይልና የአዲስ ኪዳኑ ታቦት ተቀድሞ አንድ ታቦት ተለይቶ በቁጥር የበዛውም ለብዙዎች መድረስ ያለበት የክርስቶስ ስጋና ደም የሚፈተትበት መሰዊያ ስለሆነ ነው። የሐዲስ ኪዳን ታቦት የተለየ የሆነው በብዛትም በመጠንም በቅርጽም የተለየና ብዙ የሆነው ምንድነው? የክርስቶስ የኢየሱስ ክርስቶስ ስጋና ደም የሚፈተትበት ምን ስለሆነ ነው? መሰዊያ ስለሆነ ነው ብሎ በግልጽ ይናገራል።
ዲያቆን ብርሃኑ አድማስም በሁለቱ ኪዳናት መጽሐፋቸው በገጽ 281 ላይ ከዚህ አንጻር የታቦቱ አገልግሎት ለመሰዊያ ነው ብለው በግልጽ ይናገራሉ። ኦኬ ሐዋርያ ቅዱስ ጳውሎስም በዕብራውያን መልእክቱ ምዕራፍ 13 ከቁጥር 10 መሰዊያ አለን ያለው ይህን የቤተ ክርስቲያናችን ታቦት ነው ብለው በግልጽ ይናገራሉ ማለት ሶ መሰዊያ ብለን ምንጠራው የሐዲስ ኪዳኑ ታቦታችን መሰዊያ ብለን ስለምንጠራው ያ መሰዊያችን ነው ታቦት ብለን ምንጠራው ማለት ነው። እንቀጥል። ዘንድ ከከተማ ውጪ ተሰቀለ። አሁን እዚህ ጋር ትልቁ ችግር ሰዎች የሚያነሱት ጠረጴዛ የሚል ቃል እየጠቀሱ ልባችንን የሚያደርቁት ኢየሱስ ክርስቶስ በጸሎተ ሐሙስ በምሴተ ሐሙስ ይህ ሥጋዬ ነው ብሉ ይህ ደሜ ነው ጠጡ የሚለውን ስርዓት በቢታንያ በአልዓዛር ቤት ነው ይህንን ስርዓት ያከናወነው። ያን ጊዜ ታቦት የለም፣ ያን ጊዜ ሰው ቤት ነው የነበረው፣ ጠረጴዛ ነው። ይህንን ደግሞ የሚከተሉት ሮማውያን ናቸው። ታቦት የላቸውም። እነሱ ያላቸው ምንድን ነው? የዳቬንቺ ጠረጴዛ። የዳቬንቺን ጠረጴዛ ሊዮናርዶ ዳቬንቺ ሰዓሊ ዘላስት ሳፐር የሚባለውን ስዕል የሳለው ምሴተ ሐሙስ ደቀ መዛሙርቱ ከኢየሱስ ክርስቶስ ጋር አብረው ሲበሉ አብረው ሲጠጡ ተብሎ የተሳለውን ስዕል የሳለው እሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕል አይደለም። ማለትኛ ቤተክርስቲያን ግድግዳ ላይ አልተሳለም እያልኳችሁ አይደለም። ትውፊቱ የኛ አይደለም። ያ የዳቬንቺ ሳጥን የዳቬንቺ ጠረጴዛ ልክ እንደ ሮማውያኑ እነሱ ሜንሳ ይሉታል፣ መመገቢያ ማዕድ ይሉታል። እሱን ጠረጴዛ ጎትቶ ለማስገባት ይሄን ያህል መሟሟት መጋጋጥ አያስፈልግም። እዚህ ጋር ደግሞ ትልቁ ስህተት ሮማውያንም የማይሉት እንደው ለማጥላላትና እነሱ የማይሉትን በመናገር እንደው በቃ የዳቪንቺ ጠረጴዛ የሚባል በቤተ ክርስቲያን ታሪክም ተሰምቶ አይታወቅም። እነሱም ብለው አያውቁም። ንግግር አማራልኝ ብሎ ሰውን እንደው አስደስታለሁ ብሎ የዳቪንቺ ጠረጴዛ ነው የሚቀበሉት እነሱ ያስገቡት ብሎ መናገር በጣም ትልቅ ስህተት ነው። መጽሐፍ ቅዱስ ነው ባይዘው የጌታ ጠረጴዛ ብሎ የሚናገረው የጌታ ጠረጴዛ ነው እንጂ ያለ የዳቪንቺ ጠረጴዛ የሚባል ራሱ ጭራሽ የለም። መጽሐፍ ቅዱስ ግን የጌታ ጠረጴዛ ብሎ የሚናገረው አለ። እሱም በአንደኛ ቆሮንቶስ መልእክቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 10 ከቁጥር 21 ላይ የጌታ ማዕድ ብሎ የተጠቀሰው እንግሊዘኛውም ግሪኩም የሚናገረው ትራፔዛ ኩሪዮ ወይም ደግሞ የጌታ ጠረጴዛ ብሎ ይገልጸዋል። ወይም ደግሞ the Lord's table ብሎ ይገልጸዋል ማለት ነው። ይህ መስዋዕቱን የሚሰዋበት ወይም ደግሞ የክርስቶስ ሥጋና ደም የሚሰዋበት ጠረጴዛ ለመሆኑ ሁሉም አባቶች የሚስማሙበት ነው ማለት ነው። የጌታ ጠረጴዛ እንጂ የዳቪንቺ ጠረጴዛ የሚባል በጭራሽ የለም። እንቀጥል። እሺ ከዚህ ጋር በተያያዘ ታላቁ የቤተ ክርስቲያናችን የሃይማኖት አባት ሊቅ ኢትዮጵያዊው ቄርሎስ የሚባለው አባ ጊዮርጊስ ዘጋስጫ የተናገራቸውን በመጽሐፈ ምስጢር ላይ የተናገራቸውን ጥያቄዎች የጠየቁን ሰዎች አሉ። እሱን ደግሞ እንዲህ ይላሉ። ነአምን ከመፍጹም ሥጋሁ ወደሙ ለክርስቶስ ህብስተ ቁርባን ወደመ ወይን ዘዲበ ጠረጴዛ ዘይትቄደስ በዲቤሁ በከመ ይቤ እግዚእነ በእንተ ሐዋርያቲሁ ወቦሙ አነ እቄድስ ርእስየ። እዚህ ጋር እንግዲህ የተባለው ሰው ምንድነው? መጽሐፉ ራሱ በስትክክል አላነበበው ወይም አውቆ ሆም ብሎ ዘሎታል ወይም ደግሞ በስትክክል አላነበበው። ምንድነው የሚለው? እዚህ ጋር እንደምትመለከቱት እንህነስ ነአምን ከመ ፍጹም ሥጋሁ ወደሙ ለክርስቶስ ህብስተ ቁርባን ወደመ ወይን ዘዲበ ጠረጴዛ ዘይትቀደስ በእደዊሁ ለካህን። አሁን እቺ በእደዊሁ ለካህን ምትለዋ ዘዲቤ ብሎ አለፈው ማለት ነው። ዘዲቤ የሚል የለውም ክፍሉ ላይ። ምንድነው? በእደዊሁ ለካህን ነው የሚለው። በካህኑ እጅ የሚከብረው በጠረጴዛው ላይ ያለው የክርስቶስ ህብስትና ወይን ነው የሚለው ማለት ነው። ወይም ሆም ብሎ ይህንን ክፍል አጣሞ ዘሎታል ወይም ደግሞ ክፍሉን በስነ ስርዓት አላነበበውም ማለት ነው። እስቲ ይህንን ክፍል ምን ብሎ መለሰው የሚለውን ቀጥለን እንስማ። ጸሐፍት ፈሪሳውያን የክርስቶስን ሥጋና ደም አናምንበትም አሉ። እሱን ሲመልስላቸው ዘዲበ ጠረጴዛ አለ።
ይሄ ማለት ታቦት እያለ አይደለም። ይሄ ማለት በመጀመሪያው ስርዓት በመጀመሪያው ጊዜ በነበረው ስርዓት ኢየሱስ ክርስቶስ ለደቀ መዛሙርቱ ይሄ ስጋዬ ነው ብሉ፣ ይሄ ደሜ ነው ጠጡ ባለበት ጠረጴዛ ላይ የነበረው ስርዓት፣ ያዛ ጠረጴዛ ላይ የነበረው ህብስት የነበረው ወይን ስጋ መለኮት ደመ መለኮት ይሆናል እኔ በቀራንዮ ላይ ራሴን እቀድሳለሁ ብዬ ስለተናገርኩ ነው የሚለው። እሺ ይህንን ትርጉም ሰምታችሁታል። እንግዲህ ምንድነው ያለው? ጠረጴዛ ያለው ልክ ክርስቶስ ለሐዋርያቶቹ ሲሰጣቸው በጠረጴዛው ላይ የነበረው ህብስትና ወይን ማለት ነው አለ። እንግዲህ ክርስቶስ ጠረጴዛ ላይ ህብስትና ወይኑን እንዳደረገ ይሄ ሊቅ እያመነ ነው ማለት ነው። መጀመሪያ ግን የዳቪንቺ ጠረጴዛ ነው እያለ ነበር። አሁን ደግሞ ክርስቶስ ራሱ በዛ ጠረጴዛ ላይ ነው ህብስትና ወይኑ አማናዊ ስጋና ደም ያደረገው ብሎ ደግሞ እየተናገረ። እስቲ እንደሱ አፈታት በጭራሽ አባ ጊዮርጊስ ዘጋስጫ እንደዚህ አይነት ስነ አፈታት ራሱ ጭራሽ አይደለም የተናገሩት። ምክንያቱ እየተናገሩ ያሉት በዚህ ሰዓት የሚደረገው የቅዳሴ ጸሎት ካህኑ ቅዳሴ በሚያደርግበት ሰዓት እንዴት የክርስቶስ ስጋና ደም እንደሚሆን የሚናገሩበት ክፍል እንጂ በዛ ሰዓት ስለነበረው ክርስቶስ ህብስቱና ወይኑን ወደ ክርስቶስ ስጋና ደም ለውጦ በሰጣቸው ሰዓት ስለነበረው ጊዜ እየተናገሩ እንዳልሆነ ማሳያው ምንድነው? ክፍሉን አውዱን ከላይ ጀምሮ እስከ ታች ማንበብ የግድ ያስፈልጋል። እንዲህ ይላል። ንሕነሰ ነአምን ከመ ፍጹም ሥጋው ወደሙ ለክርስቶስ ህብስተ ቁርባን ወደመ ወይን ዘዲበ ጠረጴዛ ዘይትቄደስ በእደዊሁ ለካህን። ምን ማለት ነው? እኛ ግን ትርጓሜው እዚህ ጋር እንደምትመለከቱት በመንበሩ ላይ ሆኖ በካህኑ እጆች የሚከብረው የቁርባኑ ህብስትና የወይኑ ደም ፍጹም የክርስቶስ ስጋና ደም እንደሆነ እናምናለን ነው። ካህኑ በቅዳሴ ሰዓት በመንበሩ ወይም መንበር የሚለው ታቦትም ነው። ታቦት መንበር ታቦት ተብሎ ስለሚጠራ ማለት መክበሪያ ዙፋን እንደማለት ነው። ዲያቆን ብርሃኑ አድማስ በሁለቱ ኪዳኖች ታቦት የእግዚአብሔር ዙፋን ብለው ስለሚገልጹ የእግዚአብሔር መንበር ዙፋን ተብሎ ስለሚነገር ማለት መንበርም ተብሎ ይጠራል። ስለዚህ በመንበሩ ላይ ሆኖ በካህኑ እጆች የሚከብረው የቁርባኑ ህብስትና የወይኑ ደም ፍጹም የክርስቶስ ስጋና ደም እንደሆነ እናምናለን ነው የሚለው። ስለዚህ ካህኑ የሚቀድሰው ወይም ደግሞ የሚፈትተው ህብስቱ በመንበር ወይም በታቦቱ ላይ አድርጎ ነው፣ በዛ ጠረጴዛ ላይ አድርጎ ነው። ልክ አቡነ ጎርጎርዮስ ኢትዮጵያዊ ቤተክርስቲያን ታሪክ እንደተናገሩት ቄሱ ህብስቱን የሚያከብረው የሚፈትተው በታቦቱ ላይ አድርጎ ነው ብለው በግልጽ እንደተናገሩት ማለት ነው። ቄሱ ካህኑ ህብስትና ወይኑን በሚባርክበት በሚያደርገው ጸሎት የክርስቶስ ስጋና ደም እንደሚሆን እናምናለን ነው የሚለው። ይሄ ክርስቶስ በዕለተ ሐሙስ ስለሰጣቸው ነው እየተናገረ ያለ አይደለም። ካህኑ ጸሎት በሚያደርግበት በጠረጴዛ በቅድስት ጠረጴዛ ላይ አድርጎ ጸሎት ሲያደርግ ምን እንደሚሆን ነው? የክርስቶስ እውነተኛ ስጋና ደሙ እንደሚሆን እኛ ክርስቲያኖች እናምናለን ነው። ምክንያቱ ሳለ ጌታችን በወንጌል ስለ ሐዋርያቱ እኔም ስለ እነርሱ ራሴን እቀድሳለሁ አለ። ሐዋርያቱ ለራሳቸው የቅዳሴ መንፈስን ከእርሱ የተቀበሉ ሲሆን እንዴት ጌታቸውን ይቀድሱታል? እኔ ስለ እናንተ ራሴን እቀድሳለሁና ብሎ ተናግሯል። ስለዚህ ሰዎች ወይም ደግሞ ካህናቶቹ ወይ ሐዋርያቶቹ እሱን የሚቀድሱት ሆኖ አይደለም። በእርሱ ራሴን እቀድሳለሁ የማለት ትርጓሜ ካህን የጌታችንና የመድኃኒታችን የኢየሱስ ክርስቶስን ስጋና ደም አድርገው ባለ ጊዜ በክርስቶስ ቁርባን ህብስትና ወይን ደም ይተረጎማል። ስጋና ደሙን ወደ መሆን ይለውጠው ዘንድ የመለኮት ኃይል በእርሱ ያድራልና ራሱን ህብስትና ወይን ብሎ ጠራ ይላል። አሁን እየተናገሩ ያሉት ምንድነው? ካህኑ እንደዛ ብሎ ማለት የክርስቶስ ስጋና ደም አድርጎ የሚለውጠው እንዴት ነው የሚለውን ጥያቄ ሲመልሱ ነው አባ ጊዮርጊስ ዘጋስጫ ምን የሚያነሱት? እንዴት ነው ካህኑ ወደ ጌታ ስጋና ደም ለውጠው መቀደስ የሚለው ራሴ ነኝ ራሴ ስለ እነርሱ ቀድሳለሁ ብሎ ክርስቶስ ተናግሯልና ክርስቶስ ነው በካህኑ ላይ አድሮ የጌታ ስጋና ደም የሚያደርገው የሚል እንጂ ጭራሽ ዕለተ ሐሙስ ስለተደረገ ወይም ደግሞ ስለተሰራው ምስጢር ያንን ክርስቶስ አድርጎ ያከበረበትን ጠረጴዛ እሱ ነው ብለው እያብራሩ አይደለም። በቅድስት ጠረጴዛ ወይም ደግሞ በዚች ጠረጴዛ ላይ ካህኑ ስጋውና ደሙ የሚያከብርበትን የክርስቶስ እውነተኛ ስጋ እንደሆነ እናምናለን ብለው ነው አባ ጊዮርጊስ ዘጋስጫ የሚናገሩት ማለት ነው። እንቀጥል። ይወርድ መንፈስ ቅዱስ በላይ ለህብስቱ ወይኑ ሶበ ይብል ካህን ጸጋ መንፈስ ቅዱስ ፈኑ ይወልጦሙ በቅጽበት አባላተ ክርስቶስ ይኩኑ የሚል አለ። መንፈስ ቅዱስ ያንን
የቀራንዮ ስጋ የመስቀሉ ስጋ አድርጎ ይቀይረዋል። ጠረጴዛውን በመስቀል ይቀይረዋል። እዚህ ጋር ደግሞ በታሪክም በመጻሕፍትም ተሰምቶ የማይታወቅ የራሱ ትምህርት ሲያስተምር ትመለከታላችሁ። ሊቁ ምንድነው እያለ ያለው? በቅዳሴ ሰዓት ምን ይሆናል? ጠረጴዛው ወደ መሰዊያ ወደ መስቀል፣ ህብስቱ ወደ ክርስቶስ ስጋና ደም ይለወጣል የሚል ትምህርት ሲናገር ሰምታችሁታል። የምናውቀው አዎ ህብስትና ወይኑ ደመ መለኮትና ስጋ መለኮት ሆኖ እንደሚለወጥ መጻሕፍትም ይናገራሉ፣ አባቶችም ይመሰክራሉ። ተሰምቶና ታይቶ ጠረጴዛ ወደ መስቀል ይለወጣል። ይሄን ከየት ነው የመጣ? ለነገሩ አይ ቲንክ እኔ ሊቅ ነኝ መጽሐፍ አያሻኝም ብሎ የሚናገር አካል ስለሆነ መጽሐፍ ራሱ አያስፈልገውም፣ አባቶች ራሱ አያስፈልጉትም ማለት ነው። ትምህርቱ ከራሱ አፍልቆ መናገር የሚችል ሰው ነው ማለት። መጽሐፍት ያላሉትን መጽሐፍት ያልተናገሩትን በአባቶች የማናገኘውን ትምህርት ኦርቶዶክሳውያን የመቀበል ምንም አይነት ግዴታ የለብንም ማለት ነው። እንቀጥል። ያው ቢሉት አንድ አይነት ነው፣ ይሄ ነው። ስለዚህ አሁንም ቢሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብ ቀኖናና ዶግማ መሰረት ቤተክርስቲያናችን ታቦትን ታቦት ብላ እንጂ የእግዚአብሔር መገለጫ ብላ እንጂ የእግዚአብሔር ማደሪያ እግዚአብሔር ሕዝቡን የሚያነጋግርበት ብላ እንጂ ጠረጴዛ ብላ አታውቅም። እኛ ተኝተን ሊቃውንቱ ተኝተው እንክርዳዱ በስቶ የመጣ የስህተት ትምህርት ነው። ያው እንደዚህ አይነት የትዕቢት መንፈስ ላይ ያለ ሰው ራሱ እኛ ተኝተን ሊቃውንቶቹ እኛ ተኝተን የገባ የሐሰት ትምህርት ነው ጠረጴዛ የሚለው ብሎ እየተናገረ ነው። ግን ይሄ መጻሕፍትን አለማወቅና የአባቶችን ትምህርት አለማወቅ ነው። እውነት ለመናገር እነ ቅዱስ ዮሐንስ አፈወርቅ በሰበኩባት አውደ ምሕረት ላይ እንደነዚህ አይነት ደፋሮች ገብተው ምንም አይነት ትምህርት ሳያውቁ እንደው በድፍረት የቤተክርስቲያንን ትምህርት መሳደብ በጣም ትልቅ ነውር ነው። እንግዲህ በመጽሐፈ ቅዳሴ በጸሎት መጻሕፍት በአባቶች ትምህርት ያሉትን ትምህርቶችን እንደው ቤተክርስቲያናችን እንዲህ ብላ ጭራሽ አታውቅም ብሎ መናገር ትልቅ ድፍረት ነው። እንግዲህ ለናሙና ያክል የተወሰኑ መጻሕፍቶችን እዚህ ዲስፕሌይ እያደረግን ለማየት እንሞክር። ከመጽሐፈ ቅዳሴ ስንጀምር መጽሐፈ ቅዳሴ የያዕቆብ ዘስሩግ ቅዳሴ እዚህ እንደምትመለከቱት ከ24 ጀምሮ አቤቱ የማትደፈረውን ይሁዳ ደፈረ፣ በሐና ዘንድ ተሰደብ፣ በቀያፋም ዘንድ ተናቅ፣ በጲላጦስም ዘንድ ተዋረድክ፣ ከወንበዴዎችም ጋር ተቆጠርክ ይልና ያን ጊዜ አርብ ክፉዎች አይሁድ በእንጨት ላይ ሰቀሉ፣ እኛ በዚች ጠረጴዛ ላይ እጆቻችንን አንስተን በምናደርገው በዚህ ትምህርተ መስቀል አምሳል እያሉ ይናገራሉ። ኦኬ መከራውን የተቀበለውን መከራ የቆረሰውን ስጋውን ያፈሰሰውን ደሙን እኛ አይሁዶች እዛ በዕለተ ዓርብ በሰቀሉ መስቀል በዚች በቅድስት ጠረጴዛ ላይ በመስቀል አምሳያ ክርስቶስ መስቀል ላይ አይደለ የተሰዋው? የመስቀሉ አምሳያ የሆነው እዚች ቅድስት ጠረጴዛ ላይ ቅድስት መሰዊያ ላይ ማለት ነው። በትምህርተ መስቀል አምሳል ብለው ይገልጿታል ማለት ነው። በመስቀል ላይ የተሰዋውን የክርስቶስ ስጋና ደም የሚፈተትበት ታቦቱ ምን ብለውታል? ቅድስት ጠረጴዛ፣ በዚች ጠረጴዛ ላይ ብለው ቅዳሴ ያዕቆብ ዘስሩግ ይናገራል። አባ ጊዮርጊስ ዘጋስጫ በጣም በብዙ ቦታዎች ላይ ይህንን መሰዊያ ወይም ደግሞ ታቦት ጠረጴዛ እያሉ ጠቅሰውታል። በመጽሐፈ ሰዓታት ይህ ዘዘወትር ኩሎሙ ዘዘወትር ማለት ነው። እዛ ላይ ምን ብለው ይናገራሉ? እዚህ እንደምትመለከቱት ህየንተ ሊቃናት ብነ ዲያቆናት ንጹሐን እላ አቅለሉ ክነፊሆሙ ለተልእኮ ምስጢር በዲበ ዛቲ ጠረጴዛ፣ በዚች ጠረጴዛ ላይ ለተልእኮ የሚፋጠኑ ዲያቆናት ንጹሐን ናቸው ብሎ ይናገራል። በዚች ጠረጴዛ ላይ ለሚስጢር ማለት ሚስጢር የሚፈጸምበት ጠረጴዛ ምንድነው? ኦፍኮርስ ታቦቱ ነው። ለዛ ሚስጢር የሚፋጠኑ ዲያቆናት ንጹሐን ናቸው ብለው በግልጽ ይናገራሉ። ጠረጴዛ የተባለው መሰዊያው ነው። መጽሐፈ አርጋኑን ዘሰሉስ እዚህ ጋር እንደምንመለከተው ምን ብለው ይናገራሉ? ብዙዎች ነቢያትና ጻድቃን አንቺን ሊያዩ ወደዱ አላዩም፣ ምሳሌሽን እንጂ የልጅሽን የመለኮትነቱን ሚስጢር ያየን እኛ ግን በቅድስት ጠረጴዛ በቅድስት ጠረጴዛ ስጋውና ደሙ ቁርባኑን ተቀበልን። በቅድስት ጠረጴዛ
የመለኮትነቱን ምስጢር የሚፈጸምበት ቅድስት ጠረጴዛ የተባለው መሰዊያው ነው። መሰዊያው ደግሞ ታቦቱ ነው ማለት። ስጋውና ደግሞ ምን አለን? ተቀበልን። አንድ አካል አንድ አምሳል በመሆናችን የተመሰገንን። ልክ ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ከቁጥር 15 16 ጀምረን ስንመለከት የምንባርከው የበረከት ጽዋ ከክርስቶስ ስጋ ጋር አንድነት ህብረት ያለው አይደለምን? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? አንድ እንጀራ ሲሆን አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን ብሎ እንደተናገረ ስለ ጌታ ስጋና ደም ሲናገር አንድ እንጀራ በመካፈላችን አንድ አካል አንድ አምሳል በመሆናችን የተመሰገንን ነው ብለው አባ ጊዮርጊስ ዘጋስጫ ቅድስት ጠረጴዛ ብለው ታቦትን ይገልጹታል። መጽሐፈ አርጋኖን ዘእሁድ አሁንም አባ ጊዮርጊስ ዘጋስጫ እንዲህ ብለው ይናገራሉ። ድንግል ሆይ የልጅሽ የስጋው መታረጃ የደሙ መቅጃ ወደሚሆን መጋረጃ ውስጥ ያስገባኝ ዘንድ እታመናለሁ። ወዴት? የልጅሽ መታረጃ የደሙ መቅጃ ወደሚሆን መጋረጃ እታመናለሁ ይሉና ድንግል ሆይ የምስጢር ጠረጴዛ ወደ ተዘጋጀበት በላዩም የመለኮት ማዕድ የሚሆን የሰማይ እንጀራ በተሰራበት ስፍራ ያስቀምጠኝ ዘንድ እታመናለሁ ይላል። የምስጢር ጠረጴዛ ወደ ተዘጋጀበት በላዩም በጠረጴዛውም ላይ የመለኮት ማዕድ የሚለው ስጋና ደሙ ነው። መለኮታዊ ማዕድ ስጋ የክርስቶስ ስጋ የክርስቶስ ደም ነው። በሱ በላዩ በጠረጴዛው ላይ ወደሚዘጋጅበት ስፍራ እንዲያስገባኝ እታመናለሁ። አሁን በዚህ ሰው አፈታት ስፍራው ነው እንጂ ጠረጴዛ የተባለው ታቦቱ አይደለም የሚል ስናፈታት ሲፈታ ተመልክተናል። በጭራሽ በጠረጴዛው ላይ የመለኮት ማዕድ ይዘጋጅበታል ነው ወደሚዘጋጅበት ነው ቅድስት ጠረጴዛ የተባለው ማለት። ያ ደግሞ ምንድነው? መሰዊያው ነው። ያ ደግሞ ታቦቱ ነው ማለት ታቦቱ ነው። እሺ እንቀጥል። አንድ ከእንግሊዘኛ መጽሐፍት ወይም ደግሞ ከቅዱስ ዮሐንስ አፈወርቅ ትርጓሜ አንድ ብቻ እንመልከትና ወደ ቀጣዩ ቪዲዮ እናልፋለን ማለት ነው። ቅዱስ ዮሐንስ አፈወርቅ ሆሚሊ 3 የኤፌሶንን መልእክቱ በሚተረጉምበት ሆሚሊ 3 ከቨርስ 15 እስከ 20 ላይ ሲተረጉም እንዲህ ብሎ ታቦቱ መሰዊያው ምን ብሎ ይጠቅሰዋል? ሉክ አይ ኢንትሪት a royal table is set before you, angels minister at the table, the king himself is there ብሎ ይናገራል። ምን ማለት ነው? የከበረ ጠረጴዛ ላይ በሱ ፊት መቆማችሁን አስተውሉ ብሎ በግልጽ ይናገራል። ሮያል ቴብል ይሏል። የከበረ ጠረጴዛ ይሏል። የከበረ ጠረጴዛ የሆነው ኪንግ የሆነው ወይም ደግሞ ንጉሳችን ክርስቶስም እዛው ላይ ስላለ ነው ማለት። እዛ ጠረጴዛ ላይ ስለሚሰዋ ነው። ዘ ሮያል ኪንግ ወይም ደግሞ ንጉሱም በዛ ላይ ነው። ኦኬ መላእክትም እዛ ዙሪያ ያገለግላሉ ተብሎ ያንን መሰዊያ ምን ብሎታል? ሮያል ቴብል የከበረ ጠረጴዛ ብሎ በግልጽ ይናገራል። በጣም ብዙ ቦታዎች እንደዛ እያለ ስለሚናገር ማለት ነው። እሺ እንቀጥል። ዓለም አብያተ ክርስቲያናት ጋር በክርስትና በሚለው ስያሜ ከነሱ ጋር ብቻ አይደለም። አሃትም የዓለም አብያተ ክርስቲያናት ስንል ፕሮቴስታንቱንም ወንጌላውያኑንም ኢየሱሳውያንንም ጨምሮ ሁሉም በክርስቶስ አንድ ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ የጸለየው ጸሎት አባት ሆይ እኛ አንድ እንደሆንን እነርሱ አንድ ይሁኑ ነው። ስለዚህ በዓለም ላይ ያለው መለያየት በጣም በሚገርም ሁኔታ እኔ የዚህ ሰው ሊቅነት በምን እንደተሰጠው ፈጣሪ ያወቀው። እንደው በዓለም ያሉ ክርስቲያንን በስም ክርስቲያንን የሚሉ ሁሉም በክርስቶስ አንድ ናቸው። ምክንያቱም ክርስቶስ እኔ እናንተ አንድ እንደሆንን እነሱም አንድ ይሆኑ ዘንድ ብሎ ጸልዮአልና፣ ስለዚህ አንድ ናቸው ሁሉም በክርስቶስ የሚል ትምህርት ተናግሯል። በጣም የሚያስገርም ነው። በክርስቶስ አንድ ከሆንን መለያየት በጭራሽ የለም ማለት ነው። የክርስቶስ አካል አንዲት እንደሆነች ክርስቲያኖችም አንድ ናቸው በትምህርት ማለት ነው። አሁን አንድነት አለን ብለን የምናምነው በክርስቶስ አንድ ነን ብለን የምናምነው ኦሪየንታል አብያተ ክርስቲያናት ብቻ እንጂ ኦንሊ ጂሰስም ኦኬ ክርስቶሳውያን መሲሐውያን ብለው የሚጠሩ መናፍቃንም ኦኬ
በስላሴ የማያምኑትም በክርስቶስ አንድ ናቸው ብሎ መናገር ከዚህ በላይ ምንፍቅና ክህደት በጭራሽ ተሰምቶም ታይቶም አይታወቅም። የዮሐንስ 17 እኮ ታላቅ ጸሎት መከፋፈል በቤተ ክርስቲያን ውስጥ እንዳይፈጠር እኮ ነው የክርስቶስ ጸሎት ማለት ነው። እንደው ቅዱስ ዮሐንስ አፈወርቅ ይህንን ጸሎት የሊቀ ክህነቱ ታላቅ ጸሎት ነው። ቤተ ክርስቲያንንም አንድ ሆና ጸንታ የሲኦል ደጆች እንዳይችሏት አድርጎ የሚጠብቃት የጸሎት ይህ የክርስቶስ የሊቀ ክህነቱ ጸሎት ነው። ቤተ ክርስቲያን በትምህርቷ በመንፈስ ቅዱስ አንድ ሆና እስከ ዘላለም ሳትበጠስ እንድትኖር የሚያደርጋት ይህ የክርስቶስ የሊቀ ክህነቱ ጸሎት ነው። አንድ ጥያቄ ይቀራል ከዚህ ለየት የሚል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ ነገረ ክርስቶስን የካዱትንም ጭምር ሁሉም በክርስቶስ የጌታን ጽዋና የአጋንንትን ጽዋ በአንድ ላይ ለምን ትጠጣላችሁ የሚላል። እዛ ላይ የጌታን ማዕድና የአጋንንትን ማዕድ ለምን በህብረት ትቆርሳላችሁ ይላል። ልክ ነው። የጌታ ማዕድና የአጋንንት ማዕድ አይቆረስም። ይሄንን ማዕድ የሚለውን በግሪክኛ ጠረጴዛ ይለዋል፣ ዘሎርድስ ቴብል ይለዋል፣ ዘሎርድስ ትራፔዚ ይለዋል ብለው እንተርጉም የሚሉ ሰዎች አሉ። ይሄንን ተርጉም የሚሉ ሰዎች አሉ። ምንም ይበለው እዚህ ጋር ግን ጠረጴዛ የሚበለው ወንበር የሚበለው ምንም የሚበለው ታቦትን ግን አይደለም። እዚህ ጋር የአጋንንትን ጽዋና የጌታን ጽዋ የጌታን ማዕድና የአጋንንትን ማዕድ አትቀላቅሉ የሚለው የጽዋ ማህበርንና የአጋንንትን የጽዋ ማህበር ነው። ከጽዋ ማህበር ጋር ወይንም ከአጋፔ ጋር በጋራ ከመብላት ጋር የተያያዘ የምግብ ስርዓት እንጂ ስለ ስጋው ደሙም ስለ ታቦትም የሚያወራ አይደለም። ወዴት ስለ ሰንበቴ ቤት ነው የሚያወራው። ሰንበቴ ቤት ታውቃላችሁ አይደል? በጋራ የሚበላበት በጋራ የሚጠጣበት በእግዚአብሔር ስም የእግዚአብሔርን ስም ጠርተን የእግዚአብሔር ማዕድ ብለን እኮ ነው ሰንበቴ ቤት ገብተን የምንበላው የምንጠጣው። እሱ ግን ስጋውና ደሙ አይደለም። እሱ ግን በታቦቱ የሚባረክ አይደለም። እንደውም ከቤተ መቅደሱ ራቅ ማለት አለበት። የምግብ ስርዓት እንጂ ስለ ስጋው ደሙ ስለ ታቦቱም የሚያወራ አይደለም። ወዴት ስለ ሰንበቴ ቤት ነው። ሰንበቴ ቤት ታውቃላችሁ አይደል? በጋራ የሚበላበት በጋራ የሚጠጣበት በእግዚአብሔር ስም የእግዚአብሔርን ስም ጠርተን የእግዚአብሔር ማዕድ ብለን እኮ ነው ሰንበቴ ቤት ገብተን የምንበላው የምንጠጣው። እሱ ግን ስጋውና ደሙ አይደለም። እሱ ግን በታቦቱ የሚባረክ አይደለም። እንደውም ከቤተ መቅደሱ ራቅ ማለት አለበት። እንደው በጣም የሚያስገርም ስነ አፈታት የጌታ ማዕድ የሚለው የሰንበት ትምህርት ቤት ጽዋ ነው እና ደጀ ሰላም ነው፣ መብላት መጠጣት ነው፣ አጋፔ ነው ብሎ የፈታ የመጀመሪያ ሰው ቢኖር ይሄ ሰው ነው። የመጀመሪያ ሰው በታሪክም በህይወትም ቢኖር ይሄ ሰው ነው። አንደኛ ቆሮንቶስ የሚናገረው ተሰብስቦ ስለ መብላት ስለ አጋፔ እንጂ ስለ ጌታ ስጋና ደም አይደለም ብሎ ይፈታ ማለት። አውዱን ይዘን ከማየታችን በፊት እዚህ ጋር እንደምትመለከቱት የኢትዮጵያ የመጽሐፍ ቅዱስ ማህበር እንግዲህ አብያተ ክርስቲያናት የካቶሊክም የፕሮቴስታንቱም የኦርቶዶክስም በአንድነት ያወጡት የመዝገበ ቃላት እዛ ክፍል ላይ ያለው የጌታ ማዕድ ተብሎ የተፈታው ምን ተብሎ እንደሚፈታ መጀመሪያ እዚህ እንመልከት። ማዕድ የሚለው የምግብ ጠረጴዛን ሊያሳይ ይችላል። አንደኛ ነገሥት ምዕራፍ 2 ከቁጥር 7 ማዕድን ማገልገል ማለት ድሆችን እርዳታ ማካፈል ማለትም ሊሆን ይችላል። እሱም የሐዋርያት ሥራ ምዕራፍ 6 ከቁጥር 2 ቅዱስ ቁርባን የሚቀደስበት የጌታ ማዕድ ይባላል። የሚጠቅሰው አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21 ወይም ደግሞ ገበታ ተብሎም ሊጠራ ይችላል። ስለዚህ የጌታ ማዕድ ወይም ደግሞ የጌታ ጠረጴዛ ተብሎ እዛ ክፍል ላይ የተጠቀሰው የጌታ ቁርባን የሚቀደስበት እንጂ ፈጽሞ የሰንበት ትምህርት ቤት ጽዋ ሊሆን በፍጹም አይችልም ማለት ነው። አንድ ይሄን ነው። እስቲ አውዱን ግን ተከትለን እንደው መጽሐፍ ቅዱስ አንብቦ እንደማያውቅ ይሄ ሰው እዛው ክፍል ላይ ወይም ደግሞ አውዱን ተከትለን ከላይ ከፍ ብለን ብንመለከት የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ብሎ ነው የሚጀምረው ማለት ነው። ስለዚህ እዚህ ጋር ጽዋ እየተባለ ያለው የክርስቶስ ደም፣ ህብስት እየተባለ ያለው የምንቆርሰው እንጀራ እየተባለ ያለው የክርስቶስ ስጋ ነው። ይህ የበረከት ጽዋና እንጀራ ተብሎ የተጠቀሰው ደግሞ ምንድነው? ሐዋርያ ቅዱስ ጳውሎስ 17 ላይ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና እኛ ብዙዎች ስንሆን አንድ ስጋ የምንሆነው አንድ አካል የምንሆነው ራሱ ከዚህ
ምን ከዚህ እንጀራ የተነሳ ነው። ምክንያቱ ያ እንጀራ ስንት ነው? አንድ ነው። ክርስቶስ በዕለተ ዓርብ የቆረሰው አንዱን እንጀራ ነው ሁላችንም እስከ ዓለም ፍጻሜ ድረስ የምንካፈለው ማለት። ስለዚህ በስጋ የሆነውን እስራኤልን ተመልከቱ። መስዋዕቱን የሚበሉ የመሰዊያ ማህበርተኞች አይደሉምን? እንግዲህ ምን እንላለን? ለጣዖት የተሰዋ ምናምን ነው እላለውን? ወይስ ጣዖት ምናምን እንዲሆን እላለውን? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንትም ጋር ማህበርተኞች እንድትሆኑ አልወድም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ደግሞ ልትካፈሉ አትችሉም። ከላይ ጽዋ አለ፣ ማዕድ አለ። ከላይ የምንበላው የምንቆርሰው የምንካፈለው ጽዋና እንጀራ አለ። እሱም የክርስቶስ ስጋና ደሙ ነው አለ። አንድ እንጀራ ስለሆነ ሁላችንም አንድ ያደርገናል አለና፣ ስለዚህ ያንን የምትካፈሉ ከሆነ ከአጋንንት ማዕድ ደግሞ ልትካፈሉ በጭራሽ አትችሉም። አጋንንት የሚሰውት ለማን እንደሆነ ለአጋንንት እንጂ ጣዖት አምላኪዎች የሚሰውት ለአጋንንት እንጂ ለእግዚአብሔር እንዳይሰው እናውቃለን። እኛ ግን ያንን መስዋዕት የእግዚአብሔር መስዋዕት እኛን አንድ የሚያደርገን ከክርስቶስ ጋር አንድስ የሚያደርገን መስዋዕት ስለሆነ ለእግዚአብሔር የቀረበውን መስዋዕት የተቀበልን የአጋንንት ደግሞ መስዋዕት ልንቀበል በፍጹም አይገባም ብሎ እየተናገረ እንጂ ስለ ጽዋ ማህበራት በፍጹም ሽታው ራሱ ክፍሉ ላይ የለም። ወስብሐት ለእግዚአብሔር። ይቆየ።